አንተ ስንት አመት ሰርተህ ነው እንደዚህ ግዙፍ የሆንከው? ትንሽ አስቂኝ ታሪክ አለችው በስዬ። በእናትህ ለሰ እሺ ይኸውልህ ይገርምሃል። በድሮ ጊዜ በጣም ቀጭን ነበርኩ። ቀጭን ከመሆኔ የተነሳ ንፋስ የሚወስደኝ ነበር ይመስላል። እኔ ግን ስፖርት በስዬ በጣም ወድ ነበር። ሩጫውንም ኳሱንም ተፍተፍል ነበር። ግን ያው እናቴ ስፖርት ላይ እንዳተኩር አትፈልግም ነበር። ለምን? ንፋስ እንዳይወስድ አይደለም በስዬ፣ እንዳልታመም መሆኑ ነው። ስለዚህ ምን ብታረግ ጥሩ ነው? ሁሌ ስፖርት ብዬ በወጣ ቁጥር ካፖርት ታስለብሰኝ ነበር። ካፖርት? በስዬ ካፖርት ለብሶ ኳስ መጫወት በስዬ ከብዳል እንጂ ሁሌ ለጨዋታ በወጣ ቁጥር ተው ፒተር አትውጥ፣ ጉንፋን ይዛል፣ ካላበ ብርድ ይመታል የማትለኝ ነገር አልነበረም። በዛ ላይ ደግሞ የልጆቹ ሹፈት እንዴት ያጫወተኝ በስዬ። አስታርቀን የመጣው ያንተ ሼባ ይሉኝ ነበር። ተሾፍብኝ በስዬ። ብቻ ግን ያው እናቴ ስፖርት እንዳቆም ያላረገችው ነገር አልነበር። ያው እናቶች እኮ እንደዚህ ናቸው። የልጆቻቸውን ታለንት መረዳት በጣም ይቸግራቸዋል። አባቴ ግን አንድ ቀን ተቆጣ። ይሄ ስኬቴ ቀድሞ ታይቶት ነበር መሰለኝ። ካፖርቱን ከላይ ላይ አውልቆ ወረወረ። በቃ አባት የልጆቹን የወደፊት ዕጣ ፈንታ የማየት ብርቱ ኃይል አለ። ከዛ በኋላ ካፖርቱን አውልቄ ወርውሬ ምን እንደተፈጠረ ታውቃለህ? እንደፈራው ንፋስ ወሰደ። አስነጠሰኝ በስ ሲያስነጥሰኝ ዳኛው ብርድ ሳይመታ አይቀርም ብሎ አስወጣኝ። እንዳለውም ብርድ መታኝ በስ። ከዛ በኋላ ማቀቄ ነው ከሞት የተረፍኩት። ከዛ ወዲህ ግን ጉዳይ አልነበር። የመጣዩን ጣብዬ ካፖርቱን ከሌላ አውልቄ ወረወርኩት። ደግ አደረክ። ብርድ ያስመታህ እኮ የእናትህ ካፖርት ነው። ወይ ከዛ መማቀቅ እንዴት ወደዚህ ግንብነት ተሸጋገርክ? በስ ስፖርትን ጠንክሬ መስራት ጀመርኩ። እኔና ስፖርት ላይ ተጋምደናል። በነገራችን ላይ ኢንተርናሽናል ቅርጽ ተወዳዳሪ ነው። አባቴ ብዙ ረዳኝ። አባቴ ነው ከእናቴ ጋር ታግሎ እዚህ ቦታ እንድደርስ ያደረገኝ። እኔና አባትህን ብዙ የሚያመሳስለን ነገር አለ። ምን ሆንክ? ምን ያደርጋል በስ አባቴ ስኬቴን ሳያዋርፍ። ተው እንጂ እኔና አባትህን ብዙ የማያመሳስለን